ስለ ህይወት አይደለም ያወራው። በደንብ ስለምታውቀው ግን እኔ አንድ ጥሪ ማደርግልህ ነገር ምናልባት ያለበት ቤተ እምነት ረፍትና ሰላም ካልሰጠ አሁንም ደግሜ ልንገር፣ ሚዲያ ላይ ከመውጣት ይልቅ አስቀድመ ጸልይ። ስድብ ላንተ ህይወት አይሆንም። እኔ ሰባኪ አይደለሁም፣ እኔ መምህር አይደለም። ልስበካችሁ ላስተምራችሁ እያልኩኝ ርዕስ አልለጠፍኩም። ላስተምራችሁ ብዬ ርዕስ አልለጠፍኩም። ትናንትና እንዲ ሶሻል ሚዲያ ላይ እንዲ ሆኖ እንዲ ተደርጎ እንዲ አላቀህም። እኔ ሲጀመርም እኔ መጽሐፍ ቅዱስ ለኔ ሐዲስ አይደለም። በነገራችን ላይ መጽሐፍ ቅዱስ ከሆነ ከዓለማዊ ቦታ አይደለም የመጣሁት። ጭራሽ መጽሐፍ ቅዱስ ከሌለበት ቦታ አይደለም። ምናልባት አንተ በእንዲህ አይነት ህይወት ውስጥ አልፈ ሊሆን ይችላል። አንተ በህይወት ያሳለፍከው ህይወት በእኔ ህይወት ውስጥ የለም። እኔ አልዘሙትም ነበር፣ አልቅምም፣ አላጨስም ነበር፣ አልሰክርም ነበር በየቦታው። እንዲህ አይነት ህይወት ውስጥ አልነበርኩም። ከልጅነቴ ጀምሮ እግዚአብሔር እያገዘ የመጽሐፍ ቅዱስን እያጠና ያደግኩ ልጅ ነኝ። እንደምታስበኝ አይነትም ሰው አይደለሁም። ሲጀመርኩ ወጥቼ እንዲላርግም አላልኩም። እንዲሆን እንዲደረግም እያልኩ አይደለም። እኔ ኢንስትራክሽን እየሰጠው አይደለም፣ ኢንስትራክተርም አይደለም። በነገራችን ላይ በጌታ ቤት በደንብ ስማኝ። በጌታ ቤት ጠዋት 11 ሰዓት የመጣው እኩል ዋጋ አለው። አንተ ዋጋውን አትነሳውም። ምናልባት ጠዋት መጥቻለሁ የምትል ከሆነ ጠዋት የመምጣት ፍሬህ ምንድነው? ፍሬን ይጠይቃል ጌታ። ፍሬህ ምንድነው? እስኪ ፍሬውን ጠይቁት። ያንተ ፍሬ መሳደብ ነው? ያንተ ፍሬ ወንድሞችህን መግፋት ነው? ያንተ ፍሬ እገሌ እንዲህ ነው እገሌ እንዲህ ነው እያሉ መሳደብ ነው? ያንተ ፍሬ ከሆነ የእምነት ተቋም ጋር ህብረት አድርጎ ያሉበትን ተቋም መሳደብ ነው? አንድ ቀን ይሄን ሳደረግ አይተኸኝ ታውቃለህ? ባለሁበት ቤተ እምነት ውስጥ ከወንጌላውያን አማኝ ጋር ሆኜ አንድ ቀን ኦርቶዶክስን ስሳደብ ሰምተህ ታውቃለህ? አይተህ ታውቃለህ? አንድ ቪዲዮ ሰርቼ ስሳደብ አይተህ ሰምተህ ታውቃለህ? አላደርግም። ምክንያቱም ይሄ ፕላትፎርም እንጀራዬ ስላልሆነ። እንጀራዬ ቢሆን ስለ ምድራዊ ነገር ብቻ ነው ማስበው፣ ስለምፈጥራቸው ኮንተንቶች ነው። ምን ባደረግ ማን ምን ይለኛል እያልኩ ተቀባይነትን እንትን እያልኩኝ ነው የምሰራው። አንተ አሁን ሌላ ምንም አሁን ላይ ምንም ቪዲዮ የሚያሰራ ምንም አይነት ነገር የለም። ምንም አይነት ግራውንድ የለህም። ኦርቶዶክሳውያን ጎበዝ ብለው ደስ እንዲላቸው ነው። ምንም ክፉ ነገር አልተናገርኩትም። ስላለፉ አባቶች መናገር ሳይሆን ያለፉ አባቶችን መምሰል ነው ክርስትና። ክርስትና ቁጭ ብለህ የምታረክበት ሳይሆን የምትኖረው ህይወት ነው። እኔ ዛሬም ልንገርህ፣ ለሁሉም ነው ልነግራቸው የምፈልገው። ክርስትና የምትኖሩት ህይወት እንጂ እገሌ እንዲያረገ እያልክ የምታረክበት ህይወት አይደለም። አደረገ፣ ደግ አደረገ፣ እሰየው። አንተስ ምን አደረክ? ክርስቶስ እገሌ እንዲያደረገ ብለህ ስለተናገርክ
ባንተ አይከብርም። በነገራችን ላይ እገሌ እንዲህ ነው፣ እገሌ እንዲያደረገ፣ እገሌ እንዲሆነ ስላልክ ክርስቶስ ባንተ የሚከብር ክርስቶስ የለም። አይከብርም። በነገራችን ላይ ጎበዝ ስለ እገሌ እኮ እንዲያወርታል ብሎ አይሸልምህም። እገሌን ወደ መምሰል አድጋሃል ወይ ብሎ ነው የሚጠይቅ። ዳስ ቴዎሲስ ማለት እኮ እግዚአብሔርን ወደ መምሰል ማደግ ማለት እኮ ነው። እኔ ክርስቶስን እንደመሰልኩ አለ ቅዱስ ጳውሎስ፣ እናንተ እኔን ምሰሉኝ አለ። ባልንጀራዬ እንዳላደርግህ በመጽሐፍ ቅዱስ መዘንኩ። ባልንጀራዬ ይሆንክ አይደለም። እኔ አንተን ማውጣህ የመጽሐፍ ቅዱስ ሚዛን ላይ ነው፣ ሌላ ነገር ላይ አይደለም ማውጣህ። አንተ በምትለው ልክ እኔ አይደለሁም፣ አልተናገርኩም በዛ ልክ። እንዲህ ልታወራ የሚችል እኔ መድረክ ጨብጡ እንዲህ ካላደረግኩ እንዲህ ካልሆንኩ እኔ የትኛውን መድረክ ላይ አልወጣሁም ወዳጄ። እኔ በጣም ፈሪ ነኝ። እኔ ቲክታክ ላይ እንደምናገረው እንዳይመስልህ። በጣም ምፈራ፣ በህይወቴ በጣም ሰውን ማከብር አይነት ሰው ነኝ። እና እባክህ ለብዙዎች መሰናከያ አትሁን። የእውነቴ ነው። ለብዙዎች መሰናከያ እየሆንክ ነው። ብዙዎች ከእግዚአብሔር መንግስት እንዲወጡ እያደረግክ ነው። እና እባክህ እኔ ስቲል ይኸውልህ ከፓስተሬ ጋር ዲስከስ እያደረግኩ ነው። እንግዲህ መስማት የምትፈልግ ከሆነ አሁን አይደለም ዲስከስ ማድረግ የጀመርነው፣ ቆይተናል። ኦፊሻሊም ተናግሬያለሁ እኮ እኔ። አንተ ስለ ዛሬ ታወራለህ አይደል? በጣም ብዙ ጊዜ ዲስከስ እያደረግን የመጣን። አንድ ቀን እናሳያለን ፓስተሬ ማን እንደሆነ። እንዳንተ ሚዲያ ላይ የሚሳደብ ምናምን እንደዛ አይደለም። ወጥቶ ገሌ ሆነ ማንጓጠጥ፣ ሰውን እንትን መዘርጠጥ ምናምን። ምናልባት ጸባይ የሚኖረ ከሆነ ይሄን ነገር ላሳይ ይፈልጋል። ጸባይ የሚሆነ ምናልባት የምትማር ከሆነ በእኔ ህይወት ምናልባት የማታውቀኝ ከሆነ እኔ ልንገርህ፣ ደህንነት የተማርኩት መካነ ኢየሱስ ቸርች ነው በልጅነቴ ልጅ እያለሁ። ምናልባት የማታውቀኝ ከሆነ እኔ ራሴን ላስተዋውቅሽ ዛሬ። እንዴ ዝም ብሎ ተራ ሰው አይደለም ያስተማረኝ። ዶክተር መስፍን ሐዋሳ ገበያ ዳ መካነ ኢየሱስ ቸርች። አንዳንዴ ምን አለ መሰላችሁ፣ እግዚአብሔርን በራሳችሁ ልክ ቀደን ካልሰፋን የምትሉ አይነት በጣም አደገኛ የሆናችሁ ሰዎች አላችሁ። እግዚአብሔር በእኔ ልክ ነው የምትሉ አይነት ሰዎች እባካችሁ ተመለሱ። ተመለሱ። እኔ የፕሮቴስታንት ትምህርት አዲስ አይደለም በነገራችን ላይ እናገራለሁ። እኔ እዛ ቤትም እያለሁ እኮ እናገር ነበር። በኮንፊደንስ ነው የምናገረው፣ አምኜ የተቀመጥኩበት ስለነበረ በኮንፊደንስ ነበር የምናገረው። አሁንም እዛ ቤት ሆኜ የሆነ ፖለቲካ የሆነ ፕሮፓጋንዳ ምናምን እንደዚህ አይደለም ታደርግ የነበረው። ላመንኩበት ነገር ጫፍ ድረስ ሂጂ እስኪ ገባኝ ድረስ እናገራለሁ። እዛ እያለሁኝ ከሆነ ቤተ እምነት ተቋም ጋር ሆኜ ሌላ ቤተ እምነት ተቋምን እንትን እያልኩ አልነበረም። የወንጌል አማኙን መሳደብ እንጀራ አድርገዋል።
የወንጌል አማኙን እንትን እያሉ ማበሻቀጥ ማብጠልጠል እንጀራ አርገዋል። እሱን የምትከተሉ ሰዎች እኔ እግዚአብሔር ልብ ይስጣችሁ በእውነት። የትኛው ሐዋርያ ነው እንዲህ ያለ? የትኛው ነብይ ነው? አንዳንዴ ከባድ እኮ ነው። ምን ወዴት እየሄዳችሁ ነው? እስቲ ጥያቄ ካለ በቃ ይሄም ልጅ ሆነ ከዚህ ልጅ ጋር ያላችሁ ሰዎች ኑና ጠይቁኝ። አሞኬ ግን አንድ ጥያቄ መልስልኝ። እኔ እንዴት ባልንጀራ ላርግህ ብለዋል? ባልንጀራዬ እንዴት ነው ልትሆን የምትችለው? እሺ የምታስተምረኝ ከሆነ እንዲህ ነው የምታስተምረኝ? የምትነግረኝ ከሆነ እንዲህ ነው የምትነግረኝ? እኔ ሲሳይ ቤት የገባሁት ላስተምር አይደለም። ኑ ላስተምራችሁ፣ በዚህ ርዕስ አስተምራችኋለሁ ብዬ እኔ ትምህርት አልጀመርኩም። እሱ ቤት በተከታታይ ስሜ እየተነሳ ስለነበረ ነው፣ የሚቆም ነገር ስላልነበረ ነው። ስለዚህ መልስን የሰጠሁት ኦርቶዶክሳውያን ገብተው በጣም ሞክ ያደርጉ ነበር፣ ይሳደቡ ነበር። በተከታታይ ይገባል፣ የእሱ ጓደኞችም ይገባሉ፣ ይሳደቡ ነበር። ኦኬ ለምንድን ነው መጥቼ የማልነግራቸው ለእነዚህ ሰዎች አልኩኝ። ዝም ስል መከራ፣ ገብቼ ስናገር መከራ። እኔ ስሰደብ ለምንድን ነው ቪዲዮ ያልሰራከው? እንደዛ ሞክ ሲያደርግ የኔ ህይወት አያሳስብህም ነበር ወይ? ሲሳይ ወንጌል አማኝ ነው አይደል? እሱ ቤት ገብተው በኦርቶዶክስ ስም ራሳቸውን ሰብይሞ የሚሳደቡ ጀብራሪዎች ገብተው ሲሳደቡ ለምን ቪዲዮ አልሰራህም? ምክንያቱም እንጀራ አይሆንም። ምክንያቱም የገቢ ምንጭህ ኦርቶዶክሶች ናቸው። አንተ ጴንጤን ተሳደብ፣ ፕሮቴስታንትን ተሳደብ፣ የገቢ ምንጭ ይሆናሉ። ስለዚህ እንጀራ የምትበላው ወይም ገንዘብ የምታገኘው የወንጌል አማኝን ስትሳደብ፣ ስታጥላላ፣ ስትገፋ፣ እንደፈለክ ስትናገር። አይናገሩህማ፣ ዝም ነው የሚሉ። በነገራችን ላይ እዛም ማይክፋቸው እዚህም ማይክፋቸው እያላችሁ መሀል ላይ የምትረግጡ ሰዎች እባካችሁ አቁም። ሲጀመር እኔ ማንንም የማስተማር አቅሙ የለኝም። ሰውን የሚያስተምረው እግዚአብሔር ነው። እንዴ ምን እየሆናችሁ ነው? እነዚህ እንኳን ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል ያለ አምላክ እኮ ነው ያለን። እንዴ ነው አምላክ ቀየራችሁ እንዴ? ቆይ ሌላ እግዚአብሔር ይዛችኋል ወይ? የእናንተ እግዚአብሔር የትኛው? እንገሩን። ህዝቡ ክርስቶስን ሲያመሰግነው የአይሁድ መምህራን ምንድን ነው ያሉት? እባክህ እነዚህ የሚጮሁትን ዝም አስብላቸው ነው ያለው። እባክህ እነዚህ የሚጮሁትን ዝም አስብላ፣ እነዚህ እንኳን ዝም ቢሉ አላቸው የቢታንያ ድንጋዮች ያመሰግኑኛል ያለው። በክርስቶስ ነን የምትሉ ክርስቶስ ያልገባችሁ ሰዎች፣ ክርስቶስን እናውቀዋለን የምትሉ በህይወታችሁ ክርስቶስን ያልገለጣችሁ ሰዎች፣ የእውነቴን ነው የምላችሁ። ሰውን ገንዘብ የምታደርጉት በምንድን ነው? በምንድን ነው? ተመስገን በአንድ ሳምንት ውስጥ ሲጠመቅ ለምን ቪዲዮ አልሰራህም?
ለምን ይመስላል እኛ ሚዲያ ላይ ወጥተን ልክ አይደለም ብዬ ስናገር የነበረው? ትክክል አይደለም ይሄ ሰው ይማር እያልኩ ስናገር የነበረው ህገ ቤተክርስቲያን ስላልሆነ ነው። ለምን አልተ እንዳልክ ሲጠመቅ እንዳልክ ላይ የቪዲዮ ጋጋታ ማህት፣ ምክንያቱም ገንዘብ ታገኝ ነበር። ተመስገን ሲጠመቅ እንዴት ቪዲዮ አልሰራም? እንዴት ደምሮ ሲጠመቅ ቪዲዮ አልሰራም? ቁጭ ብለህ ከነሱ ጋር የምትውለው እንዴት ቪዲዮ አልሰራም? ምንድነው? እኔ አሁን አላማው ምንድነው? ይሄ ልጅ ጀስት እኔ ተጠመቅኩ አይደል የትኛው ቸርች ነው ፍክ ላይ ነው? እኔ ደግሞ አስተማሪ ነው ትንቢት እየተናገርክ ነው ነገ ስለ ወዳጄ መጽሐፍ ቅዱስን አንብበህ ቢሆን ኖሮ የተናገርከው ቃል ራሱ በጣም ያስፈራህ ነበረ። በነገራችን ላይ ብሉት ነው አይደል የተባለው? ቃሉን እኮ እንድንበላው ነው አይደል? እንድንነጋገርበት እንድንኖርበት አይደል የተሰጠን? የእውነት ክርስቶስን ታውቀዋለህ ወይ? ተረድተከዋል ወይ? እየኖርከው ነው ወይ? በክርስቶስ ደስተኛ ነህ ወይ? ታውቀዋለህ ወይ? ረፍት ያለው ሰው እንዳይሆንም በነገራችን ላይ ሌላው ሲቀር እኔ እኮ በእናት እኔ ለንግግር እንኳን እኮ ምቹ አይደለሁም በነገራችን ላይ ለምንም እንደማይመቸኝ ነው የመጣሁት በነገራችን ላይ ለምንም ኦርቶዶክስን እንዲያደረገ እንዳትል ኦርቶዶክስ ቤት እንዲያደረገ ሲባል የሰማው ነገር የለም። ምክንያቱም ዕውቀት ላይ ሞግት ስለሆነ ነበር፣ ትምህርት ነበር እዛም እያለው አነሳ ነበር። እዚህ መጥቼ አንተ እንደምታሰው ልክ እነ ተመስገን ጌታ እንደምረው የዕለት ጉርሳቸውና ምግባቸው እንደሚያገኙ ቁጭ ብዬ ኦርቶዶክስን እየተሳደብኩ አይደል? ጓደኞቼ ማለት ነው ለጓደኞቼ አይደሉ ደምረውና ተመስገን እንደዛ አላደረኩ። እስኪ በምንድን ነው ልትወቅሰኝ የቻልከው? ወንድሜ ተው ይቅርብህ ስላልኩት ነው? ሲሳይን የሰበሰብካቸው ሰዎች አይጠቅሙህም ስላልኩት ነው? እማይኖር ክርስትና ቢነገር ምን ይጠቅማል ስላልኩት ነው? ክርስቶስ ኢየሱስ ይሻልሃል ስላልኩት ነው? ምንድነው አሁን እኔ ላይ ቪዲዮ ሰርተ በዚህ ልክ ልትናገረኝ የቻልክበት ምክንያት ምንድነው? ስሙት የሚናገሩ በጣም የሚደብር ነገር ኖረውታል። ጠይቃቸው ታውቃቸዋለህ። አግናጥሮስን ኖረዋል ሆነዋል። ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል። እጠይቃለሁ ዛሬ አትመልስልኝም። ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታች ያለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለኩ ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም።
የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሀሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በነገራችን ላይ ከ14000 ሰዎች በላይ ነው እኔ ብሎክ ያለው። ከኔ ብሎክ ውስጥ የፈታችሁ ሰዎች ብዙዎቻችሁ ታውቃላችሁ ነው። ተከተላችሁኝ ያልተከተላችሁኝ እንዴ? ከአንድ ኦዲየንስ በላይ እኮ ቁጭ ብሎ ሳስተምር ይሰማል፣ ቁጭ ብሎ ይማራል። እኔ የሚማር ሰው ችግር የለብኝም። እዛም ቤት እያለሁ ተቀባ ምንድነው እኔ አይሮን ነው ምን ተቀባይነት ግን ማለት ምን ማለት ነው? እኔ ቢያብራራልኝ ደስ ይላልና ተቀባይነት ሲያጣ እንዴ እኔ ምን ሆን ብለው ምን ነው የሚቀበሉት? ከ2 ዓመት ታገስናቸው። 2 ዓመት የታገስናቸው በቃ ክርስቲያን ስላልነበሩ ነው። በቃ አጠር አድርጌ ልንገራችሁ። ዳያርናት ክርስቲያን በቃ ክርስቲያኑን የሚጠቀሙት ለገንዘብ ነበር። ይሄን ነገር አቁሙ ነው ያልኩት። አቁሙ ብቻዬን የተነሳሁት። በነገራችን ላይ ሰው ማኒፑሌት ሲደረግ አቢዩዝ ሲደረግ እዛ ቤት ብቻዬን የቆምኩት። አባቶች ጭምር ይሰድቡናል ብለው ባክስ ያደርጉ ብቻዬን ነው ወጥቼ የተጋፈጥኳቸው። ብቻዬን ዳሴት በመረጃ ስሞግታቸው በመረጃ ነበረ ስሞግታቸው የነበረው እና ምን አይነት ሳምፕል ሰርቬይ እንደሰራ አላውቅም። በነገራችን ላይ እሱ ራሱ ነው ቤት ብሎክ ነበር በፊት። ማን እንደፈታው አላውቅም። ፍቱኝ ብሎ አስፈት በሞዴሬተሮች ናቸው እንዲፈቱት ያደረገው። እሱን ራሱ ብሎክ አድርገዋል። እኔ ቤት ብሎክ ያልተደረገ ሰው ግን ነበር። እኔ ሁሉንም ብዙዎችን ብሎክ አደረጋለሁ። ነገራችን ላይ ሲሳደብ ካየው ብሎክ ነው ማድረገው። እና ጥሩ አይደለም። ለማንኛውም ስሙት። አንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ ክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም። ይሄ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጣችሁ ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ እንግዲህ ማይኩን መያዝ አልችልም አለ። እኔ እኮ ምን ደምሮ ማይክ ሲይዝ ለምን ዝም አልከው? ተመስገን የጌታ ማይክ አልያዘ። አረ ሚዲያ ላይ ብትገቡ እኮ እንዳለ ማይክ የጨበጠ ነው የምታዩት። እኔ እኮ ወይ መጥቶ እኔን ቢጠይቀኝ ይሄው እገሌ ማይክ ጨብጧል። ስለ ኦርቶዶክስ ቤተ አሁን ልጅ ለእናቷ ምጥ አስተማረች። አሁን እኔ አቤል አቡና ስለ ኦርቶዶክስ ቤተክርስቲያን ለኔ ነው ለሌሎች ልትነግራቸው ነው። ታውቃታለህ ኦርቶዶክስ ቤተክርስቲያንን? አያውቃትም። የምሬ ማወቅ አይደለም ሲጀመር ያለበትን የወንጌላውያን እምነት አቤል አቡና ያውቃሉ። እስቲ ስላለበት ቤተ እምነት ያስተምር። እሱ ጋር ያለው ክርስቶስ አልቆበት ነው እንዲ ሰው ፍጹም ከሃይማኖት ሲወጣ በቃ የሚመስለው ይሄ ልጅ ብቻ ነው። በጣም ይቅርታ አድርጉልኝ። ስሙት። መድረስ ራሱን የቻለ መንገድ ስላለው በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣም? ከፈለገው እምነት ይምጣ፣
በቃ ዳግም ተወልጃለሁ እዛ ያልነበረውን እዚያ አግኝቻለሁ ህይወት ካለ ዳግም ነው የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር እንግዲህ መስበክ የለበትም እያለን ነውና በጣም ረጅም ሰዓት እንግዲህ ሰምታችሁታል። ሲሳይ ቤት እየከፈተ ምን ሲያል በጣም ብዙ ቪዲዮዎች ይደርሱኛል ምናምን። እሱም ቤቱን በከፈተ ቁጥር ቤቱ የቤታቸው አጀንዳ እኔ ነበርኩ። ዲስ ማች ግን እኔ አእምሯቸው ላይ ተጽዕኖ ፈጥራለሁ ወይም ጫና ፈጥራለሁ ብዬ አስቤ አላቅም ነበር። ኮንቲኒየስሊ ሲሳይ ቤት ስም ይነሳ ነበር። ገብቼ ለዛ ነው መልስ የሰጠሁት። እንዳሴት ወዳጄ መጽሐፍ ቅዱስን አንብበህ ማታውቅ ከሆነ ልንገርህ፣ ለሚጠይቋችሁ ሁሉ መልስን ስጡ ይላል መጽሐፍ ቅዱስ። አቤል አቡና ሌሎችን ተዋቸውና ለአንተ ብቻ ለሚጠይቁህ መልስ ስጥ አይደለም። ስለተነኩበት ህይወት እኔ አዲስ መጽሐፍ ቅዱስን አንባቢ ሆንኩ ሰው አይደለሁም። በነገራችን ላይ የቃሉን ወተት ይመኛል። እኔ እኮ ስብከት ምተች ሰው ነበርኩኝ ታውቃለህ። ግን እኔ አንደርስታንድ ቢያደርገኝ ደስ ይለኝ ነበር። ይሄ ትምህርት እንደ መጽሐፍ ቅዱስ ልክ አይደለም እያልኩ ምተች ሰው ነበርኩ። ቅዱሳት መጽሐፍት ይሄን አይናገሩም። አይ ዶንት ኖ ምንድነው? አሁን ጀስት እኛ ህብረት እናደርጋለን። በነገራችን ላይ ህብረት እናደርጋለን። ኦንላይንም እየወሰድኳቸው ያሉ ኮርሶች አሉ። ኦንላይን እንዲሁ ከወንድሞች ጋርም ህብረት እያደረግን ነው በውስጥ። እሱም ብቻ አይደለም እንዲገባህ ነው። አሁን አይደለም በነገራችን ላይ ብዙ ማውራት አስፈላጊ ስላልሆነ አቤል አቡና በጣም የሚጠቅምህን ኦንላይን ኮርስ መማር የምትፈልግ ከሆነ ልልክልህ እፈልጋለሁ። በጣም ትጠቀምበታለህ ብዬ ስለማስብ በጣም እኔ ሼር አደርግሃለሁ። ዶክተር ናቸው ሼር ያደረጉኝና ከሳቸው ጋር ሞር ኢንቲሜት ነው። በጣም ደስ የሚል ኮሚኒኬሽን አለን። እናወራለን፣ ዲስከስ እናደርጋለን ምናምንና ምናልባት ከሳቸው ጋር ሼር የምናደርጋቸውን ነገሮች እልክልሃለሁ። መማር የምትፈልግ ከሆነ ልብህ ቅን ከሆነ መጽሐፍ ቅዱስን ማወቅ የምትፈልግ ከሆነ መጽሐፍ ቅዱስን በምላት መረዳት የምትፈልግ ከሆነ ልልክልህ እችላለሁ። እኔን ማውራቱ አይቀልም። እኔም በውስጥ መስኩል መተህ በቃ እሺ ወንድሜ ነው ብለህ ካሰብክ መተህ በውስጥ መስመር ይሄ እኮ ስህተት ነው እንዲህ ብታረግ እንዲህ ቢሆን ብትለኝ ተሳስቷል ብለህ እንኳን ብታስብ ለሲሳይም በዙሪያ ላሉትም ነው መልስ የሰጠሁት ገብቼ። ምክንያቱም ብዙዎችን እያሰናከሉ ስለነበረ ብዙዎቹን በጣም የሚገርምህ ሲሳይ እኔ ከተናገርኩ በኋላ ምንም አልተናገርም። ቤቱን ዘግቶ ነው የወጣው። እኔን እንዲናገር የሚያደርግ አቅምም ሞራልም በሰዓቱ ስላልነበረው ዳሴት እና አንዳንዴ እኔ ከፈለክ ማደግ ነው የምትል ከሆነ ስፒሪቹዋል ግሮዝ ኤንድ ዴቨሎፕመንት እንደ ዓለማዊ ነገር አይደለም። ቃሉን ማወቅ ብቻ አይደለም፣ በቃል ውስጥ መኖር ነው። ስለዚህ ቃሉን ማወቅ በቃል ውስጥ ስንኖር እንዴት መኖር እንዳለብን ብታወራኝ አወራህ ነበር። ብዙዎቻችሁ በእውነት ነው የምላችሁ ይህን ልጅ የምታውቁት የምትረዱት ወይም እንትን ልትሉት የምትችሉ ሰዎች ካላችሁ እባካችሁ ቅረቡና ችግሩን ጠይቁት። በሆነ ነገር በጣም ኦብሰስድ ይሆናል። የሆነ የሚስለው ነገር አለ።
በራሱ ልክ ሰውን ሰፍቶ አስቀምጧል። እኔ በር ነኝ እያለ ነው። ከእኔ ፍቃድ ጠይቁ፣ በእኔ በኩል ካልመጣችሁ፣ እኔ አፕሩቭ ካላደረግኳችሁ፣ እንደዛ እያለ ነው። ለአይሁዳውያን ወንጌል በነገራችን ላይ አዲሳቸው አልነበረም። በነቢያት ሲነገራቸው የነበረ የትንቢት ቃል ስለነበረ ለአይሁዳውያን ወንጌል ምስክርነት ነበር። ይሄው መጥቷል፣ በመጽሐፋቸው የተጻፈ ይሄው ሆኗል፣ ተፈጸመ። ይሄው አባቶቻችሁ ተስፋ ሲያደርጉት የነበረ አምላክ ይሄ ነው። እንደ አዲስ መጽሐፍ አልጻፉላቸው። በመጽሐፋቸው ላይ ያለ መጽሐፍት ሁሉ ስለኔ ይናገራል ብለዋልና መጽሐፍት ላይ ያለውን የበተኑላቸው ያብራሩላቸው። መጽሐፋቸውን የተረኩላቸው። ተፈጸመ 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 እያለ የሄደው ለአባቶቻቸው የገባውን ቃል ነው። ፍጻሜነቱ ግን ለዓለም ሁሉ ነበረና በነገራችን ላይ የይስሐቅ መመረጥ ለኬጡራና ለአጋር ልጆች መዳን ነበረ። ያዕቆብ መመረጥ ለኤሳውያን ወይም ለኤሳው ልጆች መዳን ነበረ። ያዕቆብን ጠላው፣ ያዕቆብን ወደድኩ፣ ኤሳውን ጠላው ሲል እግዚአብሔር የሚጠላ አምላክ ሆኖ አይደለም። በያዕቆብ በኩል የኤሳውን ዘር ስለሚባረክ ነው። ወዳጄ በቤቱ መኖር አይደለም። እናንተ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ አሰሩም ይላቸዋል። አይሁዳውያንን ጭምር የተመረጥንን ሕግና ነቢያት የኛው ናቸው፣ ከኛው ናቸው፣ ለኛ ናቸው ለሚሉ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ አሰሩ። የአብርሃም ልጅ ለመሆን የአብርሃምን ስራ መስራት ነበረ። አሁንም ወዳጄ የክርስቶስ ልጅ ለመሆን የክርስቶስ ልጅ ነኝ ማለት አይደለም፣ የክርስቶስን ስራ መስራት ነው። ህይወት ማለት ይሄ ነው። በነገራችን ላይ ልጅ ነኝ ስላልክ በክርስቶስ አትኖር። የአብርሃም ልጅ ነን ስላሉ የአብርሃም ልጆች እንዳልነበሩ ነግሯቸው። ከነዚህ ድንጋዮች እንዳንዱ ለአብርሃም ልጅ አድርጎ ሊያስነሳ ይችላል። ልጅ አድርጎ ሊያስነሳ ክርስቶስ ከህዝብና ከአሕዛብ ተወለደ ስንል የክርስቶስ ጄኒኦሎጂ ዓለምን የማዳን ምስጢር እንደሆነ እየነገረን ነበር። እነ ሩት በዘር ግንድ ውስጥ ሲገቡ አይደል? ብዙዎች በክርስቶስ የዘር ግንድ ውስጥ ሲገቡ ሩመር እንዳይነሳ ነው፣ የኛ ብቻ ነው ብለው እንዳይናገሩ ነበር። እና እባክህ እንዲህ ማደግ ነው፣ እንዲህ መሆን ነው፣ እንዲህ እግዚአብሔር ሰውን አይቀይርም ብለህ ታምናለህ? የበልዓምን አህያ ያናገረ አክብሮ በእጁ የፈጠረን ፍጥረት እግዚአብሔር ምስክር አድርጎ አያቆምም ብለህ ታምናለህ ወይ? እግዚአብሔር እገሌ ካልተናገረልኝ አልከብርም የሚል አምላክ ነው ወይ ብለህ ታምናለህ ወይ? እና አንዳንዴ ክርስትና ማለት አንተ እንደምታስበው አይደለም። ክርስትና አንተና በአንተ ዙሪያ ያሉ ሰዎች እንደሚያስቡት አይደለም። ወዳጄ የተጠራኸው ለእንደዚህ አይነት ህይወት አይደለም። ወዳጄ የተጠራኸው ስለቀደሙት እየጠቀስክ
ምስክር እንድትሆን አይደለም፣ የቀደሙትን ህይወት እንድትኖረው ነው። እኔን ምሰሉኝ ሲል ክርስቶስ እርሱን የመሰሉት ደግሞ እኛን ምሰሉ አሉ። ማንን ነው የምትመስለው? እሺ እኔ አሁን ማንን እንደምትመስል እኔ አጣሁኝ። በቃ የቱ ጋር ላስቀምጥ? ኦኬ አዲስ ነው አያውቅም ወተቱን እንትን እሺ ለምን አታስተምረኝም? መተህ ሚዲያ ላይ በፍጹም ያልተባለ ነገር ያልሰማኸውን ያልነበርክበትን ቪዲዮ ከምትሰራ መድረክ ተሰጥቶት ሰባኪ ኧረ እኔ በእናትህ እኔ የትም ቸርች አልሄድኩ። አንድ ቸርች ነበረ እሱንም ተው አልነግራችሁ ሌላ ጊዜ ነግራችኋለሁ። እና አልሄድኩም በነገራችን ላይ አንድ ቦታ አረጥተን ያልኩት የኔ የቸርች ሂጂ ማይክ ሂጂ እንትን ስላይተኝ ታውቃለህ። ቆይ ታይም ትራቨለር ሆነ እንዴ ሰው? እኔ አንዳንዴ እኮ በጣም ነው የሚገርመኝ። ታይም ትራቨለሮች አሉ አይደል? ወደፊት ነው ያሉ ተብሎ የሚታሰቡ ሰዎች እኔ የታየኸኝ በተደጋጋሚ ሞክስ ያደርግና ሲሳደብ ሲያሰድበኝ ስለነበረ በእኔ ምክንያት መሰናከል ስለሌለባቸው ገብቼ ነገርኩት። በቃ የተገለጠው እውነት ይሄ ነው። የመሰከርኩት ስለዚህ ነው። እኔ ከዚህ በኋላ ስላለፈው የምተረክበት ህይወት ሳይሆን ያለፉትን መስዬ የምኖርበት ህይወት ጥሬ ለዚህ ነው ብዬ ነው የመሰከርኩለት። እና ፕሊስ በቃ አሁንም በጣም ነው ማከብርህ፣ በጣም ነው የምወድህ። እውነት እግዚአብሔር እድል እየሰጠ ነው። በተለይ ላንተና ለሲሳይ እግዚአብሔር እድል እየሰጣችሁ ነው። ተመለሱ በቃ እንዴ እግዚአብሔር እኮ ማርኮ የሚያስቀራው ነገር አለ። እንዴት እግዚአብሔርን አጣኸው? እንዴት እግዚአብሔርን ረሳኸው? እውነት አንተ እግዚአብሔርን አውቀዋለሁ የምትል ከሆነ የክርስቶስ ፍቅር በውስጤ አለ የምትል ከሆነ እንዴትስ አትጸልይልኝም? እንዴትስ በውስጥ አትነግረኝም? ሰሙ ይሄ ጥፋት ነው፣ ይሄ ከአንድ ክርስቲያን አይጠበቅም፣ ይሄ እንዲህ ብትለኝ እኔ አልሰማህም ወይ? አይደለም አንተ እኔ ማንንም እኔ የመስማት ችግር የለብኝም። እዛም ቤት እያለሁ እዚህም መጥቼ ማንም ላወራህ ብሎ እኔ እንትን ያላልኩት ሰው የለም። እኔ አወራለሁ። እኔ በነገራችን ላይ በጣም ሰውን ሪስፔክት አደርጋለሁ። አንድም ቀን ሰሙ እንዲናቀነ እንዲ አላወራችሁም አለን ብለው አንድ ቀን ከሰውኛ ያቁም ወለ 7 ዓመት ነው ሊሆን ነው እዚህ ፕላትፎርም ላይ በምን ስለሄኝ ነው አግኝተኸኛል ወይ ስትናገር? ኦኬ አንተ ይሄን ተናገርክ፣ በቃ እሺ እኔ ተሸማቀቅኩ፣ ደነገጥኩ፣ ምናምን አቆምኩኝ ህብረት ማድረግ። አንተ ምንድነው የምትጠቀመው? ጥቅምህ ምንድነው? ቆይ በጣም ማዝነው ምን እንደሆነ ታውቃለህ? አንተን እየሰሙ ፈርተው ደንግጠው የሸሹ ሰዎች፣ በአንተ ምክንያት ከእግዚአብሔር ጋር የተጋጩ ሰዎች፣ በአንተ ምክንያት እግዚአብሔርን ያጡ ሰዎች፣ እነዚህ ያሳስቡኛል። በጣም ነው የደነገጥኩት በነገራችን ላይ ቪዲዮውን ሳየው። በጣም ምን ሊናገር ፈልጎ ነው? ምን ሊለኝ ፈልጎ ነው? እኔን የት ነው ያየኝ? የቸርች ሄጄ እኔ ስሰብክ አየ። እኔ እኮ ወጥቼ የሆነ ቸርች ላይ ቅረጹኝ ብዬ እንዲህ አላደረኩኝ። የሆነ ቸርች ሄጄ ተቀርጬ መድረክ ላይ እንትን ስለ አላደረኩም። የታየከኝ ልትናገረኝ የታየኸኝ። አንዳንዴ እኮ ለትችት የሚመች ሰው አለ። ለምንድን ነው የተቸኸኝ ወንድሜ? ስለ ተሰሎንቄ ክርስቲያኖች ቁጭ በልና አንብብ መጽሐፍ ቅዱስ። አንደኛውንም ሁለተኛውንም የተሰሎንቄ መልእክት ቁጭ ብለህ አንብብ።
ቅዱስ ጳውሎስ ወንጌል ሰብኮላቸው ከብዙዎች አላመኑም የተባለው ተሰሎንቄ ነው። ብዙዎች ተገለዋል፣ ንብረታቸው ተወስዷል፣ ተዘርፈዋል፣ በድካም ውስጥ ነበሩ። ገላቸውን እንኳን አሳልፈው ለአሕዛብ ወደ መስጠት ደረጃ ደርሰው ነበር። እምነታቸውን ወደ መካድ ደረጃ ደርሰው ነበር የተሰሎንቄ ክርስቲያን። ኢቭን ስላልተቀበሉ ጳውሎስን ሲያሳዱት ቤሪያ ገብቶ ነበረ። ቤሪያ ድረስ ሊገሉት ጳውሎስን ሲመጡ ከቤሪያ ነው ወደ አቴና የሸሸው። አቴና ሆኖ ነው ለተሰሎንቄ ክርስቲያኖች እነዛ በመዛል ውስጥ ላሉ ለደከሙ ክርስቲያኖች ምን ብሎ እንደጻፋቸው እናንተ ብርቶች እያለ ነው የጻፈላቸው። አንብበው፣ ለአንተ ለሕይወት ትልቅ መልእክት ነው። እግዚአብሔር ምን ያህል በእናንተ እንደተመሰገነ አውቃለሁ። እኛ በእናንተ ውስጥ ስላለን ቦታ አውቃለሁ። እንዴት እያሞካሻቸው፣ እንዴት በክርስቶስ መበርታት እንዳለባቸው እና ያኮ እምነቱን ለመቀየር ትንሽ ነገር ለሚፈልግ ህዝብ ነው የተሰሎንቄ መልእክት የተጻፈው። ከማን ወገን አድርገን እንመድብክ? ደክሜ ብታገኘኝ በዚህ ልክ ነው የምታጽናናኝ? ወድቄ ብታገኘኝ በዚህ ልክ ነው የምትሰብረኝ? ሸሽቼ ብታገኘኝ በዚህ ልክ ነው እየተከተልክ የምትደበድበኝ? ባንተ ማን ነው የሚከብረው? እባክህ ያስካቸውን የእግዚአብሔር ህዝቦች ልቀቅ። ምናልባት ወንጌልን መስበክ መክሊት ላይሆን ይችላል። ምናልባት ደግሞ እግዚአብሔር እድል እየሰጠህም ሊሆን ይችላል። በቃ ተው፣ አይጠቅምም። ብዙ ጊዜ ሰምቻለሁ። አንድ ቀን እንዲሁ ታርጌ ያውቃለሁ አንተ ስትሳደብ። አንድ ቀን ይሄው አቤል አቡና እንዲያረገ ብዬ አንድ ቀን። ስንት ዘመን ሆነክ መሳደብ ከጀመርክ? ስንት ዘመን? ቼክ አድርጌክ ለምን እንደማላቅ ታውቃለህ? እንደውም ብሎክ ነበር ያደረኩክ። ብሎክ ለክርስቶስ የሚመች አይነት ስብዕና ስላላየውብህ። በቃ ይሄ ሴንተር ኦፍ አቴንሽን መሆን ትፈልጋለህ። ሁሉም ስለ አንተ እንዲያወሩ፣ ሁሉም አንተና ሁሉም እንደዚህ መሆን ትፈልጋለህ። ወዳጄ በጎ ነገርን አድርግ፣ በበጎ ነገር ራስህን ግለጠው። ማንም ማንንም ጠርቶ ማንም ማንንም ሰብስቦ አይደለም፣ እግዚአብሔር ነው ሰውን የሚሰበስበው። እግዚአብሔር መናገር የፈለገውን ሰው አይደለም በሰሙ አይደለም በሌሎች ይቅርና እንደ በለዓም አህያ እያናገረ አካባቢህ ካለ ድንጋይ አስነስቶ እንዲመሰክርልህ ሊያደርግ ይችላል። አይደለም ወዶ በፈጠረው ባከበረው ፍጥረት ይቅርና በቃ አሁን ከክርስትና እኔ ጊዜ ብትወስድ ደስ ይለኛል። እኔ ከፈለክ ላግዝህ እችላለሁ፣ ገና ነኝ አይደል? አዲስ ነኝ አይደል? እኔ ገና ወተት የሚባል ነገር አለ አይደል? እስኪ እኔ እናንተ አብረን እንደግ። ይሄን ጥሪ ላድርግልህ። አብረን እንደግ፣ አብረን እንማር። በዚህ ትራክ ውስጥ ግን የፈለከውን ጥያቄ ትጠይቀኛለህ። እኔ ይሄን ጥሪ ነው ማቀርብልህ። ምክንያቱም በየትኛውም የወንጌል መስፈርት እያየሁ ስላልሆነ ቁርአን ታምናለህ እንዳለ ያንተን ገጸ ባህሪ ያዘ ቁርአን ውስጥ የለም። መጽሐፍ ቅዱስ ታምናለህ ብዬ እንዳልል
በአንተ ልክ መጽሐፍ ቅዱስ የተገለጠ ሰው የለም። ምናልባት የትኛውን መጽሐፍ እንደምትከተል አላውቅም። እባካችሁ በተቻላችሁ መጠን እባካችሁ ይህን ልጅ አጠገቡ ሆናችሁ ጎበዝ የምትሉ እያጠፋችሁት ነው። ለመረዳት መጀመሪያ ዲፋይን ቢደረግ ልጁ ከእግዚአብሔር እየሸሸ ነው። ከእግዚአብሔር ልጁ እየሸሸ ነው። መሸሻር ከእግዚአብሔር ሸሽቷል። በተቻለን መጠን ልንጸልይለት የሚገባ አይነት ሰው ነው። ሊያሳዝነን ይገባል። እኔ እሱን መናገር ተገብቶኝ ምናምን እንደዛ አይደለም። ምናልባት በብዙ ነገር ከኔ ሊሻል ይችላል። እርግጠኛ ነኝ ከኔ የሚሻላል። ነገር ግን መንፈሳዊ ህይወት ላይ ያደረገ ያላቸው ነገሮች ደስ አይሉ እና እግዚአብሔር ይድረስለት። ሐሳብ ያላችሁ ሰዎች ሐሳብ ስጡ፣ ወይም ቪዲዮ መጨረስ ካለብን ቪዲዮ መጨረስ እንችላለን። ሐሳብ ያላችሁ ከዚህ በላይ ብዙም አስፈላጊ ስላልሆነ ሐሳብ ስጡላችሁ። ኤደን፣ መርሲ፣ ትዕግስት፣ አልታር በሰላም ሳሙዬ እንዴት ነው? የቀደመኝ ሰው አለ ብዬ ነው ዝም ያልኩት። ሰላም ነው? እግዚአብሔር ይመስገን። አለን። እኔ እንኳን ያው ስም ጠርቼ መናገርም አልፈልግም። የሆነ እቃ ቆሻሻ ትራሽ ውስጥ ከከተትከው በኋላ መልስ አታወጣም አይደል? በቃ ትራሽ ውስጥ የገባ ነገር መልሶ አይወጣም። ተላልፎ መሰጠትም አለ። መዳንና መትረፍ መውረስ ብቻ ሳይሆን ተላልፎ መሰጠትም እንዳለ ልናቅ ይገባል። እኔ ብዙ ጊዜ ለዚህ ነገር መልስ ይሆናል ብዬ በተለይ ለዚህ ግለሰብ መልስ ይሆናል ብዬ የማስበው አንድ መዝሙር አለ። በቃ ሁሌ በሄደበት በገባበት ሊሰማው የሚገባ አንድ መዝሙር አለ። እሱ እንዲሰማልኝ ነው የምፈልገው። በቃ ቤትህ ነው። አይ ሪሊ ሪስፔክት የፈለከውን ሀሳብ ማንጸባረቅ ስላለብክ ሀሳብህን እንድትጨርስ መጠበቅ ስለነበረብኝ ነው። ለእኔ ከቃላት ይልቅ ይሄ መዝሙር መልስ ይሰጥልኛል እና እችን መዝሙር እንድትሰሙልኝ በቃ ኤቭሪዌር እሱን የሚመለከት ለሱ መልስ የሚሆን መዝሙር ይሄ ነው። ከፈችሽ በቃ ሁላችሁም ፎቶ አድርጋችሁ ይሄ መዝሙር በቃ መልስ ቃላት ሁሉ አያስፈልግም። ይሄ መዝሙር እግዚአብሔር በዘመናት መካከል ኦኬ በቃ ለዓላማ የሚያደርጋቸው ነገሮች አሉ። ትክክል ገብቶ ፐዝል ሲሆን ታውቃላችሁ፣ ፐዝል ማለት ነው። ዳን ከዛ ደግሞ የኢትዮጵያ ባንዲራና የአሜሪካ ባንዲራ ያደረገው ክርስቲያን የሚባለው አካውንት ነው። የምታውቁት ከሆነ ክርስቲያን የሚባለው የሱ ፌክ አካውንት ነው እና አሁን እዚህ እሱን ደግፎ ይናገራል። ሶፊ ቤት ደግሞ ከዚህኛው ጋር ሲጣላ ነበር እና ክርስቲያን ያንተ ፌክ አካውንት እንደሆነ አውቃለሁ፣ ብታርፍ ይሻልሃል ለማለት ነው። መዝሙሩን በደንብ ሰምታችሁታል ብዬ አስባለሁ። የመስከረም ጌቱ አይዞ የሚለው መዝሙር ነው። በቃ ቃል የሰው ቃል አያስፈልግም። መዝሙሩ መልስ ነው። በቃ መዝሙሩ መልስ ነው። ሌላ ሀሳብ የሚሰጥ ሰው ከሌለ መዝሙሩን ደግመን መስማት እንችላለን። በቃ አለቀ። ይሄ መዝሙሩ የኔን መልእክት መዝሙሩ ተናግሮልኛል። ሰሙሻ ቴንክ ዩ ሶ ማች
መርስዬ በጣም ትልቅ መልእክት ነው ያለው ለሁላችንም ነው። ይሄ መዝሙር የእውነት ነው የምላችሁና የሁላችንንም ህይወት አድረስ የሚያደርግ መዝሙር ነው። የወደደን ያከበረን አምላክ አለ እና ይሄ አምላክ ነው ከምንም ይልቅ የሚያስፈልገን። ይሄ ጥሪ በነገራችን ላይ ለሱ ብቻ አይደለም፣ ብዙዎቻችሁ በእንዲህ አይነት መንገድ ላይ ላላችሁም ሰዎች ጭምር ነውና የጠራችሁን ያከበራችሁን ያኖራችሁን አምላክ ተስፋ አድርጋችሁ በእርሱ ተስፋ ውስጥ ኑሩ። ካንተ ወደ ማን እንሄዳለን? ያ ቅድም ሜንሽን አድርጌላችሁ ዮሐንስ ወንጌል ምዕራፍ 6 የመጨረሻ ምዕራፍ አካባቢ ልትሄዱ ትወዳላችሁ ሆነ ሲላቸው ጴጥሮስ ምንድን ያለው? ካንተ ወደ ማን እንሄዳለን? ካንተ ዘንድ ህይወት ምግብ አለ ህይወት አለ እያለ ሲናገር እንሰማለን። እና እንግዲህ ካንተ ወደ ማን እንሄዳለን ብላችሁ ክርስቶስን የመጠኝ ብላችሁ ብትኖሩ ነው የተሻለ የሚሆነው። እና በጣም ይቅርታ አልታር ሰላም ብዬሃለሁ። የጌታ ሰላም ካንተ ጋር ይሁን። ሐሳብ ስጥ። ሰሙዬ እንደምን አለ? እግዚአብሔር የተመሰገነ ይሁን። ደህና ነው ወይ? እግዚአብሔር ይመስገን። ስላየው ደስ ብሎኛል። እግዚአብሔር መልካም ነገር እያደረገ ነው። ክብር ሁሉ ለእግዚአብሔር ይሁን። መቼስ በዛኛውን ቤት ወንጌልን ነበር የምሰብከው። አሁን ደግሞ ስራው ሰፊ ስለሆነ ጌታ እንግዲህ መከሩ ላይ ሰራተኛ አድርጎ እንዳስቀመጠ አውቃለሁ። ድሮም አብረን ብዙ እናወራ ነበር። ጌታ ክብሩን ይሰድ። ስለዚህ ሰው ምን ማለት ይቻላል? ይገርምሃል። ባድ ስፕሪት እየተጠቀመበት እንደሆነ አስባለሁ። ድሮም ጀምሬ ነው መጸልይለት ወንድም ሰው ሲድን የሚከፋ ሰው ባክ ሲያደርግ የሚደሰት ወንጌል የማይሰብክ ነቀፋን ብቻ የሚፈልግ የሚገርም ነው። መቼም በእንደዚህ አይነት ሁኔታ መቀጠል አይቻልም። ምክንያቱም የእግዚአብሔር መንግስት ጉዳይ ነው። ዋጋ የተከፈለበት ጉዳይ ነው። ጌታ ኢየሱስ ክርስቶስን እግዚአብሔር ሰዎችን ሁሉ እንዲድን አሳልፎ የሰጠበት ጉዳይ ነው እና እኔ እያሰብኩ ያለሁት አሁን ምንድነው ምክንያቱ? I think the end of the day ጌታን እንደ ግል አዳኙ አድርጎ ይህን ስል በድፍረት ነው የተቀበለ አይመስለኝም። ዝም ብሎ ቤተክርስቲያን ውስጥ በልምድ ያደገ። ምክንያቱም ሰው ወደ እግዚአብሔር መንግስት ሲመጣ ሰፈሩ ውስጥ የመጣ ነው የሚመስለው። እሱ ሰፈሩ ውስጥ የመጣ እሱ የሚያገባው በድፍረት ትችት የሚተች እንዴ በጣም ያስደነግጣል የሚናገረው ነገር። እና ምልል ነው እንደነዚህ አይነት ሰዎች የሚመሩት ባድ ስፒሪት ነው። whether you like it or not የእግዚአብሔር ስራ ይሰራ ስላለ እንዲሁ ማስተዋል ቢያገኝና ከዚህ መንገዱ ፈቀቅ ቢል ለሱ ይበጀዋል። ምክንያቱም የወንጌል ስራ ነው። አሁን አንተን ሲቃወም፣ ሌሎችን ሲቃወም፣ የተጠሩትን ሲቃወም፣ ሰዎች ደግሞ ባክ ሲያደርጉ ደስ እያለው አስተያየት ሲሰጥ ከማያምኑ ጋራ ወግኑ እንደዚህ አይነት እንደዚህ አይነት ክርስትና እኔ አላቅም። ይህ ማለት ፊት ለፊት ወጣ እግዚአብሔር በሚሰራው ስራ ላይ ኢንተርፌር ማድረግ ዋጋ ያስከፍላል ነው። በአጠቃላይ ዋጋ ያስከፍላል። ይህ ቀልድ አይደለም። ለወንጌል የተጠሩ ሰዎች እንዳይሮጡ እንቅፋት መሆን ቀልድ አይደለም። ስለዚህ ማጠቃላይ ያለብን ምንድነው? አሁን በሱ ሌብል ሆነን የሚሰራውን ስራ፣ የምንሰብከውን ስብከት፣ የምናስተምረውን የእግዚአብሔርን ቃል አየትተን ስለሱ ስናወራ ራሱ እግዚአብሔር አይደሰትም። የሚዘናጉ ነገሮች አሉ። የሚያዘናጉት ወይም ደግሞ የሚያዘገይ ጉዳይ አለ። እሱ ነው። ወንጌልን የምታዘገይ ነህ ብሎ እኮ ጳውሎስ የሆነ ሰውን ገስጾታል። እየሮጡ እያሉ መሀል ላይ ገብቶ እነሱን ይተች ነበር።
እና በዛ ውስጥ ያለው መንፈስ ነው የመጣው ጳውሎስ እና ይሄ ስፒሪት ነው ልላችሁ ነው። ይሄ ትንሽ የሚመስል ሰውዬ እዚህ ጋር ግን የሚጠቀምበት የክፉ መንፈስ ነው። በድፍረት ነው የምላችሁ። የወንጌል ጠላት ከሆነ አንድ ሰው የሰፈር ጨዋታ አይደለም። ይሄ እኮ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ነው የተገለጠው። ሰዎች ሲድኑ የሚከፋው በራሱ ሙሉ ሰው የሆነ ሰው እንኳን አይከፋውም። አለስ በባድ ስፒሪት ካልተመራ ማለት ነው። እንደኔ በቃ ዝም ብለን እንጸልይለት። ሰው የሚቀርበው ሰው ካለ ይንገረው ማለት የሚነግረው እንዲያርፍ ሳይሆን ኢት ኩድ ቢ ሰምቲንግ ኤልስ ገባ። እግዚአብሔር የምናመልከው አምላካችን በወንጌል ላይ የሚቆሙትን ሰዎች ማለት ነው። ጨዋታ አይደለም። በቃ የምናምነው አምላክ እንግዲህ የሚሰራበት ወይ ስላለ አይ ቲንክ የንስሐ ጊዜ ይመስላል የተሰጠው። እንደዚህ እኔ በእንደዚህ አይነት ደረጃ ስለሱ እናወራለን ብዬ አስቤ አላቅም። ግን ከአውራ ላይ ቀር እንገልጠዋለን። ስራው ከእግዚአብሔር አይደለም፣ ለእግዚአብሔር ቀንቶ አይደለም፣ ለእግዚአብሔር መንግስት ቀንቶ አይደለም። ግን ሌላ መንግስት የሚመራው አለ ማለት ነው። ያኛው የክፉ መንግስት። ሁለት አይነት መንግስት ነው ያለ። አንድ የእግዚአብሔር መንግስት፣ ሌላው የዓለም መንግስት ነው፣ የሰይጣን መንግስት ነው። ስለዚህ አገልጋይ ነኝ ብሎ የቆመበት ቦታ ላይ ወንጌልን የሚቃወም ሰሆነ ሰው አይዶን ነው እንግዲህ ቻሌንጅ የሚያደርገው ከእግዚአብሔር ጋር አልል ነው እንግዲህ። አንተን እንደፈለገው ይበል፣ ሌሎችንም የተጠሩ ሰዎችን ያንቋሽ። እንደዚህ እንከን እየፈለገ ክስ እየፈለገ ሰይጣን ነው የሚከሰው እና ክስን እየፈለገ የሚከተል ባድ ስፒሪት ስለሆነ በዚህ እንዲሁ እግዚአብሔር እንዲረዳው የምታውቁት ሰዎች ፕሊዝ ንገሩት እና የመዳን ነገር ነው። አንድ ሰውን አይደለም እየተቃወመ ያለ። ሊድኑ የሚመጡትን ሰዎች ታውቃለህ። ሰዎች እየዳኑ ሲመጡ ከነሱ ጋር አብሮ የዳኑትን ሰዎች መተቸት፣ የጌታን ነገር መተቸት፣ የጌታን ማዳን መተቸት። እንዴ በር ላይ የቆመ እኮ ነው። አናስገባም ወደ የተጠሩ ሰዎች ሲመጡ አትገቡም ብሎ በር ላይ መቆም ያህል ነው። በዛ መንገድ እንዲሰማው ያስፈልጋል። እግዚአብሔር ይርዳው። እንግዲህ ምንም ማድረግ አይቻልም እና ሶታፍ ነው። ሰሙዬ በርታ። እግዚአብሔር መልካም ነው። አንተ ልትሰራ ያለው ስራ ብዙ ስለሆነ አይኖ በዚህ ነገር ላይ ምንም እንደማይመስል አውቃለሁ። ከሚገጥሙ መሰናክሎች ጥቂቶቹ ብቅ ቢሉም እግዚአብሔር ከአንተ ጋር እንዳለ የሚያመለክት ነው እና ወንጌላችን በኃይል ነው። ወንጌላችን በመንፈስ ቅዱስ ነው። ወንጌላችን በብዙ መረዳት እንጂ በቃል ብቻ አይደለም። ስለዚህ በውስጥ ያለው የከበረ ነገር እግዚአብሔር ደግሞ በዚህ ዘመን በመጨረሻው ዘመን እንድታገለግል በርን ስለከፈተልህ እግዚአብሔር ይመስገን። በርታልን ወንድማችን። ከዚህ በላይ መቼም ብዙ አልልም። እግዚአብሔር ይባርካችሁ ሁላችሁንም። ጌታ ብርክ ያርጋችሁ። ዘራይ ትራክ ነው ያለ ነው። የሥራ ዘመን ነው። መጨረሻው እየተቃረበ ነው። የጌታ መምጫ እየደረሰ ነው። ትንቢቶች ሁሉ ተፈጽመዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያሉት፣ ማቴዎስ 24 ላይ 5 ላይ ያሉት፣ አንደኛ ዮሐንስ ምዕራፍ 4 ላይ ያሉት ትንቢቶች በሙሉ ተፈጽመዋል። ስለዚህ እንዘናጋበት የሚገባ ነገር ስላልሆነ እንደነዚህ አይነት ብዙ ነገሮች ብቅ እንደሚሉ እናውቃለን። ይሄ እንዳልኳችሁ የስፒሪት የባድ ስፒሪት አሰራር ስለሆነ just confirmation God as with us now this time ዝም ብሎ ስሙዝ አይደለም። ግን ይህ ሰው በዛ መንገድ ባይገለጥ ምን አለ ጌታ ቢራራለትና ቢድን እንጂ እሱ ያመጣው ነገር አዲስ አይደለም። በመጽሐፍ ቅዱስ ውስጥ ያሉ ሐሳቦች ናቸው። ሐሰተኞች፣ የሚቃወሙ ግሩፐኞች፣ አድመኞች፣ ተሳዳቢዎች። አንብቡት ሁለተኛ ጢሞቴዎስ እኔን ካለቀ በኋላ በደንብ እስቲ አጥኑት። እንደነዚህ አይነት ሰዎች ናቸው። እነዚህ የቤተ ክርስቲያን ውስጥ አለን የሚሉ ሰዎች ናቸው። በነገራችን ላይ ከሌላ የሚመጡ አይደሉም። አሳቾች ናቸው። አድመኛነት፣ ተሳዳቢዎች፣ ግልጽ ነው የሚናገሩ። እነዚህ መስፈርቶች አብዛኛው እዚህ ወንድም ላይ ያለ ሶሪ ወንድም እንበለው ያው ምንም ማድረግ አይቻልም እና እግዚአብሔር ይረዳዋል። እንጸልይለት። we have to show him
የመጨረሻው ዘመን መገለጫ እንደሆነ በድፍረት ነው የምንናገረው። ስለኔ ምንም ማለት አይችልም። እኔ እንደዚህ ነው ያው ሊሰማ ይችላል። አም ሶሪ ብራዘር you have to return back to the main track። በትህትናና በቅንነት እግዚአብሔርን በመፍራት መዳናችንን በመንቀጥቀጥ እንፈጽም ዘንድ ይገባል እንጂ በዳኑት ልጅ ላይ በዳኑት ሰዎች ላይ አፍ ማላቀቅ ዋጋ ያስከፍላል ብዬ አጭር ንግግሬን በፍጹም ትህትና አቀርባለሁ። እግዚአብሔር ይባርካችሁ ወገኖቼ። ሰሙ የተባረክ